ግባና አውጣው ይላል። ስትሪማችን በማብራት ምክንያት ተቋረጠብን። ማን ሲቲ ነው የሆነብኝ ማብራት ራሱ ስለዛ ኮሜንት ላይ ጂ ፓወርን ሜንሽን እያደረጋችሁ አብረን መስራት የምንችል ከሆነ ጠቅታ አድርጉታላችሁ እኔ 2 ጎል አግብተን 1 ጎል እንደገባብን መጨነቅ በቃ ይሄማ በእርግጠኝነት ነው የምላችሁ በቃ መቋጠር እንዳታቆሙ ነው። እንደዚህ ነው እኛም እየተጨነቀ 90 ደቂቃ ጓጉተን እንድናይ እኮ ነው። ሶስተኛ ብንደግመው ያልቅ ነበር። እሱን ቻንስ ደግሞ 0 ገብቶ ነበር ማርቲኔሊ ቀይሮ እስኪያገባው ድረስ ማስከት ልታፈነን አትችልም፣ ልታስጨንቀን አትችልም። ማርቲኔሊ ካለ ይገባባላ የሳተው ኳስ ራሱ ሳትን እኮ ባለቀ ሰዓት ራሱ ግን ኖርምዬ ነው። ቶፕ ኦፍ ዘ ሊግ ገባሽ አይደለ? ማርቲኔሊ ያሳየሽው በቃ ለዚህ ሰዓት እኮ ነው የምትፈልጊው። ስፔስ ሲኖር ማርቲኔሊ ፕራይም ቴሪ ኦንሪ ነው በቃ ገባሽ አይደለ? ማን ሲቲ ለ30 ደቂቃ ነው ቶፕ ሆንሽ። ኔክስት ዊክ ይቀጥላል እንወጣጣለን። አንቺም ተጨንቀሽ ነው ያሸነፍሽው ገባሽ አይደለ? እኛ ለማዝናናት ነው በእርግጠኝነት ቋጣሪ እንዳይተኛ 2-0 ነበረ 3 ካረግላቸው ተኛለ ገባሽ አይደለ? አሁን አስቶን ቪላ እና ቸልሲ አስቶን ቪላ ተዳክማ ብትሸንፍ እንድትዳከም ነው ፈልገው። እኔ ምን አገባኝ ከዛ ማክሰኞ ጥጋስ ይዛታል። ቲምበር ይኖራል። የካላፊዮሪን እንጠብቃለን ከሞኑ ገነርስ አርሰናል የሲቲ ጫና እጅን ታክል ልክ ነጥፍር ቋሻ ቁጥሩም ደግሞ ብዙ አመት 3 አመት ልምድ ወስዷል። 3 አመት የዋንጫ ቲም ስትሆን ማንም ብራይተን ሲቲ ያሸነፈ እንደፍና ሰጠት ማለት ነው። በቃ አርሰናል ማለት ነው። በቃ አለቀ ደግሞ የዋንጫ ቲም ስትሆን እንደ ማድሪድ ያደርጓል ከፈለገ ብሏል እኮ ኤፍሬም ማለት እንደ ማድሪድ እንደ ባርሳ እንደፈለግ ተጫውቶ ያሸንፋል። 3 ነጥብ እንደፈለግ ተጫውቶ ከኒ ፓርሰል ይገርምኛል እኮ ይወጥ ከፈለገ ተከላክሎ ያሸንፋል። ከፈለገ ሁለቱንም ጎል በራስ ጎል ላይ አስቆጥሮ ያሸንፋል። አርሰናል ማለት ነው። በቃ ደግሞ እመኑ የእውነት ዋንጫው ያርሰናል ነው። እመኑ ዝም ብላችሁ እንዴ በምንም አይነት ሁኔታ ውስጥ ተቸግሮም ቢቸገርም ባይቸገርም ሁሌ አሸናፊ ነው ደግሞ ይሄ አመት ያርሰናል ነው ደግሞ አትጠራጠሩ። የእውነት ቢቸገርም ባይቸገርም ያሸንፋል። ሁለቱም ጎል ራስ ላይ ገብተን አርሰናል 2 ብራይተን 1 አሸንፈናል። ግን ለምንድን ነው የምታስጨንቁን? አርቴታ ምንድነው ግን የምትሰራው እምላችሁ? ዛሬ አርቴታ ጠፋ ምናምን ነገር አይደለም። ሳካ ሰከንድ አፍ የለም። የሆነ ሰዓት ላይ ለምን አይቀይረውም? ሳካ እንደዛ ፈዘዝ ደከም ስትል ማዱኬን ተፍተፋ ማስገባት በቃ ምንድነው? አርቴታ ይሄም እየተጫወተ አይደለም። ነገርየው እንዴት ነው እንዴ? ኳሱን ስንይዘው ምን ያህል አደገኛ ቡድን እንደሆነ ግን ማየት ትችላላችሁ። በእንደዚህ አይነት ባክፎር ራይስን ሂንካፔና ሳሊባን አጣምረ ከዛ ላይ ዊስኪል ሬር ነው። በእንደዚህ አይነት ባክፎር እንዲህ አይነት ጨዋታ መጫወት የሚገርም ጨዋታ ነው የተጫወት ነው። ግን ስቲል ማለት ነው ጎል ለምን ይቆጠርብናል? እኔ እኮ ያኛው ቡድን እኮ ናፈቀኝ። ኮስተር ያለው ቡድን ናፈቀኝ እኮ ማርቲን ኦዴጋርድ የሚገርም ጎል የሚገርም ጨዋታ። የኔ ማን ኦፍ ዘ ማች ማርቲን ኦዴጋርድ ነው። የሚገርም እንቅስቃሴ ነበር። እኔ ዛሬ በጣም ተደስቼበታለሁ በማርቲን ኦዴጋርድ። ዴክላን ራይስ ነው። እኔ እንጃ እኔ ስለዚህ ሰውዬ ምንድን ነው የሚሻለው? ራይት ባክ ኖ ፕሮብሌም የሚገርም ፐርፎርማንስ። ማንኛውም አሸንፈናል። ወደ ቦታችን ተመልሰናል። ኦን ቶፕ ኦፍ ዘ ቴብል። እስቲ ተጨነቅን የምትሉ ጭንቀቱ እንደው ደፈትል ያደረገን ነበር የምትሉ እስቲ እጃችሁን አሳዩኝ። እስቲ አውጡ። እስቲ ተጨነቅን ተጠበብን የምትሉ ወይ እንኳን ደስ አላችሁ። ለማንኛውም ጀማ 3 ነጥብ አግኝተናል። ምድረ ምቀኛ አሽቋላጭ በሙሉ ዝም ነው ማለት ያለበት በቃ ዝም ምንም በቃ ስለዚህ እንዳታወራ። ቡድን እያሸነፈ ማለት ነው። መተልስ ተከሰኝ እንዳትሞክር በቃ ጀማ ወይኔ እኔ ተጨንቄ ማለቂ ነው። ዘንድሮ አርሰናል አዲስ ስትራቴጂ ይዞ መጥቷል መሰለኝ። ምን መሰላችሁ? ደጋፊው እየተዝናና ኳስ ማየት የለበትም እየተጨነቀ ነው መሄድ ያለበት የሚል አዲስ ንድፈ ሐሳብ አስበዋል መሰለኝ። እኔ ግራ ገብቶኛል። ጭንቀቱ ሊገለኝ ነው በጨዋታ ማልማል። ለማንኛውም ጀማው ዴክላን ራይስን ዛሬ አጨብጭቡለት ጀማ። አራ ደንቁት። አረ ይሄ ልጅ ይሄ ልጅ ራሱ አይገልጹ እንዴ! ሁሉም ቦታ እንዴት ነው አንድ ተጫዋች የሚችለው? ሁሉም ቦታ መጫወት ይችላል ጀማው። ተከላካይ ወር ምንድነው የሚሻል? አረ ትችላለህ አንበሳ። ለማንኛውም ጀማው ዋናው 3 ነጥብ ነው። እመለሳለሁ። ኮፒ ሊንክ ሼር አድርጉና አድርሱልኝ። በሏቸው።
ዛሬም ባባከናቸው ኳሶች ምክንያት ጨዋታውን ተጨቀን ጨርሰናል። ቢሆንም ግን ክለባችን 2-1 አሸንፎ ዋናውን 3 ነጥብ ወስደናል። ቅድም እንግዲህ በሲቲ የተወሰደብንም አንደኝነትን ተመልሰን መቆጣጠር ችለናል። በተደጋጋሚ እየተመለከትን ያለነው ክለባችን በጣም ብዙ የግብ ዕድሎችን ይፈጥራል። ነገር ግን ያው እነዛን ዕድሎች መጠቀም እየቻልን አይደለም። ዛሬም የመጀመሪያ አጋማሽ 1-0 መጠናቀቅ አልነበረበትም። በጣም ብዙ የግብ ዕድሎችን ፈጥረን ነበረ። መጀመሪያውን ጎል ማስቆጠር የቻለው ማርቲን ኦዴጋርድ በጣም ምርጡን ፐርፎርማንስ አስመልክቶናል ብዬ አስባለሁ። በአጠቃላይ በሁሉም ረገድ የተሻለው ማርቲን ኦዴጋርድ የተመለከትን ይመስለኛል። ከዛ በተጨማሪም የጨዋታው ማን ኦፍ ዘ ማች ይሆናል ብዬ ማሰብ ዴክላን ራይስ በጣም የሚገርም እንቅስቃሴን አሳይቷል። ዛሬ ያለ ቦታው ነበር የተጫወተው። የቲምበርን ቦታ ለመሸፈን ነበር ወደ ሜዳ የገባው። ነገር ግን ሁሉም ቦታ ነበር ማለት ይቻላል ዴክላን ራይስ። በተጨማሪም የዘንድሮውን ዋንጫ የምናነሳበት ዋነኛው ምክንያት ዴቪድ ራያ ይሆናል ብዬ አስባለሁ። የሚንቴን ኳስ ያዳነበት መንገድ እጅግ በጣም የሚደነቅ ነው። እንደዚህ አይነት ሴቮችን ዘንድሮ በተደጋጋሚ እየተመለከት እንገኛለን። ክለባችን የተሻሻለው ነገር ብዬ ማሰበው ነገር እንግዲህ በጣም ብዙ ድሎችን እየፈጠር ነው። ነገር ግን አሁንም እነዛን ድሎች መጨረስ ላይ በደንብ መስራት ይጠበቅብናል። እናንተስ ጨዋታውን እንደተመለከታችሁት ሀሳባችሁን ኮሜንት ሴክሽን ላይ ያስቀምጡልኝ። ኮፒ ሊንክ እንዲሁም ደግሞ ላይክ እና ፎሎ ማድረግ እንዳይረሳ። ኦንጎል ኤፍሲ ባካቲ ተገን ስትሬስ ኤፍሲ ይላል 3 ነጥብ ኤፍሲ እቺን አትርሷት። የፈለጋችሁትን ስም አርጉልን ከ3 ነጥብ ኤፍሲ ጋር ማለት ስለማይቀርማ ምን አይነት እኮ ጠላቶች እንዳሉን ማለት አሁን እኔ ኦንጎሉ ማለት ያርሰናል ደጋፊዎች አላስደሰተህም ወይ ዲ ሴት ፒስ እንድንወድ አደረጉ። ኦንጎል እንድንወድ አደረጉ። እናገኘዋለና ከባር ያለ ምክንያት አይደለም እኮ ሁሌ ኦንጎል የምታገኘው ባባዬ። ብራይተን ኦንጎል ታሪክ የለውም ያልሽን ሰውዬ ሰላም ነሽ? እንዴት ነሽ? ታሪክ እየሰበር ነው በኦንጎል ራሱ ማለት ካለፉት 4 የፕሪሚየር ሊግ ጨዋታዎች 3ቱን በኦንጎል ያሸነፍ ነው፣ አንዱን በሴት ፒስ ያሸነፍ ነው። እንችላለን ማን ሴት ፒስ ኤፍሲ ኦንጎል ኤፍሲ 3 ፖይንት ኤፍሲ ግባ እናውጣው። ራያን ናውጣና እናግረኝ 2-1 ላይ እንደዚህ አይነት ሴቭ ማለት ገባ። ራያ ማለት ራሱ እኮ በቃ አይደብረውም። አንድ ሲሞከርብን አንድ የሚገባብን ነገር ብቻ ነው የሚያቃጥለኝ። ገባ አይደል? እሱም ደግሞ እንዳረጋገጥኩት ከሆነ ሌሎቻችሁ መዝናናትን ትችሉ። እኔ የሚያስጨንቀኝ ማንሲቲ አይደለም። እኔ የሚያስጨንቀኝ ከማንሲቲ በላይ ማብራት ነው። ገባሱ? ስለዛ ጂ ፓወር ሜሽን አድርጉልኝ። አብረን መስራት አለብን። we are the gunners come on ጄሱስ ትችላለህ ነው የምልህ። በቃ ትችላለህ። ምን አይነት ጨዋታ ነው መጫወት ያለብን? ጄሱስና ማርቲኔሊ ሲኖር ልታስጨንቀን ከሞከርክ ትከፍልበታል። ገባል? ሎ ብሎክ ካረክ ደግሞ ጊዮከሬዝ ባያገባም 2 ተከላካይ ያቅፍልናል። ትሮሳርድና ሳካ ጠቅ ያደርጋሉ ማለት። ኦዲጋርድ ዛሬ ምርጥ ነበርሽ። ባንቺ ጎል ነው ነገሮች ራሱ የተበረገዱት። ከባድ አይደል? ከዛ ኦንጎሉ ግዴታ ነው። የሚቀጥለው ጨዋታ ቪላ ኦንጎል ጠብቂ። አሁን ሲቲም ሊቨርፑልም እኮ እንደኛ 2-1 ዳሸነፉት። ግን አሁን ይመጡና ወያላ ተጨንቃ አሸነፍክ ምናምን እየየ ምናምን አሁ ተጫረ። ምንድነው የሚሻለን ግን በመድኃኒዓለም ምንድነው እየተካሄደ ያለው? 0.00 ጎል የማስቆጠር ኤክስጂ ያለው ቡድን እንደዚህ ያስጨንቀናል። በመድኃኒዓለም ምንድነው ችግሩ? በዚህ ልክ እንዴት ነው ምን ኤቭሪ ጌም እንዴት ነው የምንጨነቀው? በየጨዋታው መች ነው ሳንጨነቅ የምናሸንፈው? አረ በፈጣሪ እኔ ምን ማውራት እንዳለብኝ ላላቅም። እግዚአብሔር አርቴታ ኦዴጋርድና ኢዜን አንድ ላይ መጠቀም እንደዚህ ነው የሚያንገሸግሽ። ቪክቶር ዮኬሬስ በእንደዚህ አይነት ጨዋታ ጎል ካላስቆጠርክ መች እንደምታስቆጥር አላቅም። እኔ ጎል አለማስቆጠር ኖርማል እየሆነብህ ነው በጣም። እኔ ተከላካይም እየመሰልክ ነው በቃ። የቦክስ ውስጥ ፕሬዘንስ እንዳለ ፖዚሽናል አዌርነስ ምናምን ልክ አይደለም። መፍጋት አለብህ። ጎል ለማስቆጠር በደንብ መርሃብ አለብህ። ያ ረሃብ አንተ ጋር የለም በመድኃኒዓለም። ጋብሪኤል ጄሱስ ራሱ የተሰጠችውን ደቂቃ ተጠቅሞ በቃ የሆነ ነገር ለመፍጠር በት ሲል ነበር። ማርቲኔሊ ተቀይሮ ገብቶ በጣም ጸዴ ነበር። ሚኬል ሜሪኖ 90 ደቂቃ ምንድነው የሚሰራው በመድኃኒዓለም? በቃ እሱ ልጅ እዛ ቦታ ላይ አይሆንም ምንም። እስኪ ሚኬል ሜሪኖ ዛሬ ምን አይነት ኢንቮልቭመንት ነበር? የሆነ ሰው እስኪ ኮሜንት ላይ ያስረዳኝ። 90 ደቂቃ ምን ይሰራ? ኢዜና ኦዴጋርድ ለምን አንድ ላይ አትሞክራችሁ? ምንድነው? ኧረ በፈጣሪ ስም ሉዊስ ስኬሊ የሚባል እኔ እንጃ። እኔ እግዚአብሔር ብቻ ነው ይሄ ቡድን ወዴት እየሄደ እንደሆነ አላውቅም። እንዴት ነው ኤቭሪ ብራይተን ማለት እኮ በቃ የሞተ ቡድን ነው በዚህ ሰዓት። እግዚአብሔር ጎል የማስቆጠር ኤክስ 0.00 የሆነ ጭራሽ ቡድኑ ማለት እንደ ቡድን የሞተ ቡድን ነው ብራይተን። በዚህ ቡድን እንዴት ነው መጨነቅ ያለብን? እንደዚህ ብቻ አሸንፈናል። ጸዴው ነገር እሱ ነው። ብቻ በጣም የሚያስጠላው እኔ ግን ምን አይነት እንደው ማንቸስተር ሲቲ አጉል ልምድ ሶስት እኮ ያስጀመርሽ ነው ብራዘር። አንድ እናስቀምጣለን ከዛ አጣጥመዋለሁ ስትል ይበቃሃል ለዛሬ እያልን ስናወርድ ለሰዓታት በቃ ካንተ ጋር የሆነ እስክጫወት አንድ ስጫወት ሁለት እንደዚህ የተጫወትን አንዘልቅም። እስኪ አንድ ጨዋታ ተሸነፊ አንቺ ሲቲ አይደለሽ መጨረሻ ላይ አክተር አይደለ? ምንድነው ዴክላን ራይስ ለምንድነው የሰባት ተጫዋች ደሞዝ ማይሰጠው? ለምንድነው በተፈጥሮሽ እሱ ባለ 4 ሳምባ ሆነ ለአራቱም ሳምባ ሆኖ መከፈል ያለበት ሜዳ እንደዚህ ረቢስሚላ ዛሬ ግን በእናትህ በክሊንሺት የምንወጣውን ጨዋታ አሸነፍን። የሊጉ መሪ ሆነናል። ጋብሪኤል ማጋሌስ ደግሞ መጣ። እኔ ዱብ እዳ ነው ሲያሟሙቅ ሰገረን ጭራሽ ገብቶ ይጫወት ገብቶ ይከላከል። ረቢስሚላ ከዚህ በኋላ ተሞከረብን የሚለውን ቻሌንጅ እንጀምራለን። አንድ ተሞከረብን
የቅብጠት ጊዜ እየመጣ ነው። እስቲ የአርሰናል ደጋፊ አረ በፈጠረ ይሄን ቪዲዮ 5000 በትንሹ ኮፒ ሊንክ በትንሹ ነው ያልኩት በአንድ ሰዓት ውስጥ ማለት ነው። ይመቻል። አርሰናል ዛሬም ማስጨነቁን ቀጥሏል። አስጨንቆን ፋይናሊ አሸንፏል። እንኳን ደስ አላችሁ። ስንፈልግ በጨዋታ ስንፈልግ በሴት ፒስ። አሁን ደግሞ አዲሱ ሙዳችን ምንድነው? ኦንጎል ነው። ዛሬም በኦንጎል ጎል አስገብተናል። እንግዲህ ይቀጥላል ማለት ነው። ለማንኛውም እንኳን ደስ አላችሁ። ፎሎ ማድረጋችሁን እንዳትረሱ። ይመቻችሁ። ምን ጉር ነው ሀቢቢ? ምን አይነት ጨዋታ ነው ያየነው? በቃ ሳንጨነቅ በቃ ማሸነፍ አቃተና በቃ እኛን በቃ ልብር ትረታችንን በቃ ሙድ ካልያዙ ራያን አንተ ከጉር ነው ያወጣን። በአላህ በታሪክ የማይያዝ ኳስ ነው ሴቭ ያደረገውና በቃ ሁለት አይነት ጨዋታ ፈርስት ሃፍ የተሻለ በቃ በደንብ አድርገን ዶሚኔት አድርገናቸው ነበር። ጨዋታውን እዛ ላይ ነበር መጨረስ የነበረብን። ሰከንድ ሃፍ ላይ እንደምታዩት ባለፉት ትንሽ ጨዋታዎች እንደዚህ አይነት ነገሮች እየታዩብን ነውና ሲቀጥል ብዙ ነገሮችን አይተናል። ስፔሻሊ የመጨረስ ችግር እንዳለብን ማለት ነው። እንደዚህም ግን እኔ ዛሬ የተረዳሁት ምንድነው የ2022-23 ቲም ማየት ነው የምፈልገው። ስፔሻሊ ከፊት መስመር ዩኬሬሽ ይቅርታ ሀቢቢ ምንም በቃ ማርቲኔሊ ነው ያን ኳስ መሳት ግን እኔ ያን እንዴት እንደሳተው አላውቅም። ሲቀጥል ጀሰስንና ቡካዮ ሳካን ከፊት አድርጎ ማርቲን ኦዴጋርድ ይቅርታ ምንድነህ እሳቱናል ዛሬ በአላ ባጭሩ ዋናው 3 ነጥቡ ነው። ይመቻችሁ። በሌላ ቪዲዮ ተጫዋቾቻችን ሬት እናደርጋለን ከችላለሁና ይመቻችሁ። ዋንጫውን ያሸንፋል ተብሎ የሚገመተው ቡድን ጥንካሬ ከቀን ወደ ቀን እያስደመመኝ ነው። ምን ጨዋታዎችን የሚያሸንፈው ጎል አስቆጥሮ ኢቭን ጎል አስቆጥሮ አይደለም ኦንጎል ተቆጥሮ ነው። ከዛም በኋላ የትኛውን ቡድን ያስጨንቀዋል ማለት የትኛውን ቡድን ያስጨንቀዋል። እድለኛ ስለሆናችሁ 3 ነጥብ እየወሰዳችሁ ነው። ይሄን ቃል ገባላችኋለሁ። ከሆነ ሰዓት በኋላ ሄኖክ ትክክል ነበር ትላላችሁ። እድለኛ ስለሆናችሁ 3 ነጥብ እየወሰዳችሁ ነው። ኔክስት እና አስቶን ቪላ ይሄ ኳስ ተቆጣጥረው መጫወት ጎል ማስቆጠር የሚችሉት ቡድኖች ሲመጡ 3 ነጥብ አይደለም 1 ነጥብ መውሰድ ምን ያክል አደገኛ እንደሆነ ትመለከቱታላችሁ ማለት። በረኛችሁ በጣም ጠንካራ ነበር፣ ተፍቷችኋል። ቢያንስ ብራይተን እንዲህ ደካማው ብራይተን አቻ ይገባው ነበር። ከእናንተ የተሻለ እንቅስቃሴ አድርጎ ነበር ማለት ነው። ይመቻችሁ። ለማንኛውም እኔ በየሳምንቱ ማለት ነው የአርሰናል እንኳን እንዳለም ዋንጫ ፋይናል ነው በቃ እያየን ያለ ነው። ቢስሚላ ቋጠርክም አልቋጠርክም ቀና ብለይ ማን አለ ከደረጃው ሰንጠረዥ በላይ ማን ያለው? አርሰናል ይላል። ገባህረን ይገባ ወይ ስለ ጨዋታው ሌላ ቪዲዮ ሰራላችኋለሁ። ይመቻችሁ። እንኳን ደስ አላችሁ። አርሰናል አሸንፏል። ኦን ጎል አጌን ምንም አታመጡምኝ። ይላችሁ በራሳችን ዌፐን ማለት ነው ክሮስ እናደርጋለና ራሳችሁ ላይ ተከታላችሁ። ቋጣሪ እንደፈለክ ብትቀመጥ ማንንም ሰው አያስቆመኝም። ማንንም ሰው ማለት ነው። ካፒቴን ተመልሷል። ምን አይነት ሰው ነው ኦዴጋርድ? ዛሬ በጣም የሚያምር ጨዋታ ነው የተጫወትኩ ማለት ነው። ቲማችን 2-0 እየመራ ዴቪድ ራያ በጣም ነው የምትችለው። እግዚአብሔርን ትችላለህ። በምክንያት ነው ጎልደን ግሎቭ የምታሸነፈው የፕሪሚየር ሊጉን በምክንያት እንደሆነ ዛሬ ያሴተኛል። ምን አይነት ሴፍ ነው ሚንቴ እንዴት አድርጎ ነው የጠቀለለው? እኔ እንዴት ነው የሚመለሰው እያልኩ መለሰው። በጣም ነው የምትችለው። እግዚአብሔርን እኔ በጣም ነው የምትመቸኝ ማለት ነው። ተቀይሮ ገብቶ ማርቲኔሊ እኮ ካደረጋቸው ማን ግን ከገባብን በኋላ ስቴብል አልነበርንም። ጋብሪኤል ተመልሶላችኋል። ለሁላችሁም ቋጣሪዎች አሁን ከዚህ በኋላ በክሊንሽት ኦን ታርጌት ከተሞከረ እዚህ ጋር እየመጣው ጮሃለሁ ታያላችሁ። ይሄን ቪዲዮ እንዳረሱት ሴቭ አድርጉት። ይሄን ቪዲዮ እንዳረሱት አሁን ጋብሪኤል ተመልሷል። ኦን ታርጌት ሲሞከር ነው የምናደደው። እንችላለን። አንዴ እስቲ ለመድፈኞቹ አርሰናሎች ጋይስ ምንም ቢሆን ማንቸስተር ሲቲ ቀድሞ ጨዋታውን አድርጎ አሸንፎ አርሰናልን ልክ እንደባለፈው ሁሉ ጫና ውስጥ ከቶት ነበረ። ነገር ግን ጫናውን በሚገባ ተወጥተውታል። ብራይተን ከረፍት በኋላ አስቸጋሪ አይነት ቡድን ሆኖ ቢቀርብም ነገር ግን አርሰናል ኦን ጎልና የራሱን ጎል በማስቆጠር 2-1 በ18ኛው ሳምንት የእንግሊዝ ፕሪሚየር ሊግ ጨዋታ ኤሚሬትስ ላይ ብራይተንን አስተናግዶ ማሸነፍ ችሏል። መልሶ ከማንቸስተር ሲቲ እንግዲህ ለሰዓታት ከእጁ ወጥቶ የቆየውን የሊጉን መሪነት መልሶ መረከብ ችሏል። እዚህ ጨዋታ ላይ ማርቲን ኦዴጋርድ በጣም ምርጥ የሚባል እንቅስቃሴ ሲሆን አሳይቶናል። ዛሬ ለማርቲን ኦዴጋርድ ትልቅ ክብር ይገባዋል ብዬ አስባለሁ። ብራይተኖች በመጀመሪያ አጋማሽ ምንም እዚህ ግባ የሚባል ፐርፎርማንስ አላሳዩም ነበር። በአርሰናል በኩል ግን አሁንም በተደጋጋሚ እየተመለከተው የምንገኘው ጨዋታዎችን በጊዜ የመግደል ችግር ዛሬም እንግዲህ ለማየት ተገደ ነበር። በተለይ ከረፍት በፊት 3-0 ወይም 2-0 አትሊስት ጨዋታውን አድርጎ መውጣት የሚችልበት በርከት ያሉ የጎል ዕድሎች አግኝቶ ነበር፣ ነገር ግን አልተጠቀመበትም። ዋናው ግን ሙሉ 3 ነጥቡን በኤሚሬትስ አግኝቶ መሪነቱን ከማንቸስተር ሲቲ መልሶ ተረክቦ በ42 ነጥብ እንግዲህ ሊጉን እየመራ ይገኛል። ስለ ምሽቱ የአርሰናል አስደናቂ ጣፋጭ ድል እናንተስ ምን ትላላችሁ? ሀሳባችሁን ኮሜንት ሴክሽን ላይ አጋሩኝ። ሜዳ ስፖርት
ግን ፎሎ ማድረግ እንዳትረሱ። ብራይተን እኮ ነው ላያስጨንቅ ነው እንዴ? ላለፉት ዓመታት እኮ ዋንጫ የከለከሉ ክለቦች ዘንድሮ በጠባብ ውጤትም ቢሆን 3 ነጥብ እየወሰድክባቸው ነው። ታዲያ አርሰናል ዛሬም በሜዳው ድል ይዞ ወጥቷል። ይገባናል፣ ዋንጫውም ዘንድሮ የኛ ነው። አው የኛ ነው። ሲቲ መራን አልመራን አይጨንቀንም። እኛ እያሸነፍን ከሄድን ድሉ የኛ ይሆናል። አው የድሉ ጽዋን ምንቀምሰው እኛ ነን ዘንድሮ እንዳትጠራጠሩ። ግን ሚኬል አርቴታ ፍራቻን ተውና እባክህ መጨረሻ ደቂቃዎች ልባችንን አታንጠልጥል። ይመቻችሁ ገነርሴ፣ ይገባናል። ሲቲ ያሸነፈ ብለው ሲወይሉ አርስ ያሸንፎ ወየው ወየው አሉ በልልኝ አርስዬ በእናት አባቴ 50 ሺህ ብር ልንሸለም ነው። ሉበርገርን ሜንሽን ያረኩትን ፎሎ እያረጋችሁ 20 ሺህ ያስገቡት ፋሚሊ 50 ሺህ ብር ልንበላ ነው ይላል። አርሰናል ትልቅ ክለብ ነው ስንላችሁ በምክንያት ነው። እኛ በወሬ ሳይሆን ይሄው እንግዲህ እንደምታዩት በተግባር ነው የምናሳያችሁ። ማለት ምንም ማድረግ አይቻልም። ድሉ ሳምንት የኛ ሌሎችም ቢያሸንፉት ማንንም ሰው አርሰናል ሊደርስ አይችልም። ዋንጫውን አርሰናል እንደመራልን እርግጠኛ ነኝ። ሳምንተኛ ነው አርሰናል። እነሆ የአርቴታ ሰራዊቶች ለዋንጫው ቆርጠው የተነሱ ይመስላሉ። መድፈኞቹ ለደቂቃዎች ተነጥቀው የነበረው የመሪነት ቦታቸው ከጋርዲዮላው ማንቸስተር ሲቲ ክለብ አስመልሰዋል። አስተማሪውና ተማሪው ለዋንጫ የሚያደርጉት ጉዞ እጅግ አጓጊ ሆኗል። አርቴታ ከጋርዲዮላ አንገት ለአንገት ተናንቀዋል። ጎል እርቦት የነበረው የአርሰናሉ ኦዲጋርድ በመጨረሻም ወደ ግብ አግቢነቱ ተመልሷል። ዘንድሮ ማንቸስተር ሲቲም አርሰናልም ለዋንጫ የሚያደርጉት ጉዞ አጠናክረው ቀጥለዋል። የዚህ ዓመት የፕሪሚየር ሊጉ ፉክክር እጅግ አስገራሚም ሆኗል። የዓለም የእግር ኳስ አፍቃሪያን ለሁለት ተከፍለዋል። አርሰናል ነው የሚበላው፣ ማንቸስተር ሲቲ ነው የሚበላው በማለት እናንተስ የዘንድሮ የዋንጫው ባለቤት ማን ይሆናል ብላችሁ ታስባላችሁ? ግምታችሁ አስቀምጡልኝ። ተጨማሪ መረጃዎችን ለማግኘት ፎሎ በማድረግ ቤተሰብ መሆናችሁ አዘንጉም። ዳቪድ ራያ አርሰናልን ታድጎታል። ያኩባ ሚንቴ በአስደናቂ ሁኔታ እየጠቀለለውን ኳስ በሚገርም ሁኔታ ነበር እያወጣው። ብራይተንና አርሰናል ባደረጉትና አርሰናል ባሸነፈበት ጨዋታ ላይ አርሰናል አሁንም ኦንጎል ማግባቱን እንደቀጠለ ነው። በጨዋታው ላይ ማርቲን ኦዲጋርድ ግሩም የሚባል ኳስ ማስቆጠር ችሏል። በአስደናቂ የቡድን ክብብር የመጣውን ኳስ ዙባሜንዲ ያላስቆጠረው አጋጣሚ የብዙዎችን ትኩረት የሳበ ክስተት ነበር።